አፕወርክ ላይ የመጀመሪያ ስራችሁ ወይንም ክላይንታችሁን ማግኘት አስቸጋሪ ሆነባችኋል። አካውንት ከፍታችሁ አፕወርክ ላይ ከዛ በኋላ ብዙ ነገር አስተካክላችሁ አካውንቱን ሴታፕ አድርጋችሁ ከጨረሳችሁ በኋላ የመጀመሪያ ስራችሁ ወይም ክላይንት ማግኘት አስቸጋሪ ሆነባችኋል። ዛሬ የሚሰጣችሁ 5 ነጥቦች እርግጠኛ ነኝ የመጀመሪያ ክላይንታችሁን ልታገኙ የሚረዷችሁ 5 ነጥቦች ናቸው። አንደኛ ፎቶችን አፕወርክ ላይ የምናስገባው ፎቶ ፕሮፌሽናል መሆን ይኖርበታል። አት ሴም ታይም ደግሞ ፍሬንድሊ መሆን ይኖርበታል። ብዙ ጊዜ ፍሪላንሰሮች ይህንን ሚስ ያደርጋሉ። ስለዚህ የምናስገባው ፎቶ ፕሮፌሽናል ሆኖ አት ሴም ታይም ደግሞ ፍሬንድሊ with a smile መሆን ይኖርበታል። ልክ ሶሻል ሚዲያ ላይ ፖስት እንደምናደርገው አይነት ፎቶ መሆን ይኖርበታል። ከዚህ ይልቅ ፎቶችን ጥራት ባለው መንገድ ኳሊቲ ኖሮት እንዲሁም ፕሮፌሽናል አት ሴም ታይም ፍሬንድሊ መሆን ይኖርበታል። እቺ ቁልፍ ነች። ብዙ ጊዜ ፍሪላንሰሮች ሚስ የሚያደርጓት ለውጭ አስተውሉ። ሁለተኛው ነጥብ ደግሞ የፕሮፋይላችን ታይትል ነው ወይም ደግሞ እኛ ፕሮፌሽናችን ይሄ ነው ብለን የምናስገባው ታይትል ነው። ሲምፕሊ ኤግዛምፕል ለመስጠት ግራፊክስ ዲዛይነር ቢሆን አንድ ሰው አፕወርክ ላይ ፍሪላንስ ማድረግ የሚፈልገው በግራፊክስ ዲዛይኒንግ ስፔሲፊካሊ የሚሰራውን ስራ ሜንሽን ማድረግ ነው። ለምሳሌ ተምኔል ዲዛይን ከሆነ የሚሰራ የተምኔል ዲዛይነር ሆኖ ማስገባት ይችላል። ጀነራል ተርም ነው የሚሆነው ማለት ነው። ግራፊክስ ዲዛይን መሆን የሚኖርበት ስፔሲፊክ ነው ማለት ነው። ለምሳሌ ተምኔል ዲዛይን ሊሆን ይችላል። ለምሳሌ ሎጎ ዲዛይን ሊሆን ይችላል። ለምሳሌ ደግሞ ኤኒ አዘር ግራፊክስ ዲዛይን እንደ ባነር፣ ስቲከር የመሳሰሉትን ዲዛይኖች ሊሆን ይችላል። እንደዛ አድርጎ ስፔሲፊካሊ ማስገባት ክላይንቶች ስፔሲፊካል ክህሎት ያላቸውን ሰዎች ሰርች ሲያደርጉ በቀላሉ ለማግኘት እድል ይሰጣል። ሌላው ሶስተኛው ነጥብ የሬቲንጋችን ስፔሻሊ ጀማሪ የሆኑ ፍሪላንሰሮች ሬቲንጋቸውን ሞር ዛን 10 ለዛን 20 ቢያደርጉት ሞር ሪኮማንድድ ነው። በጣም ከፍ የሚያደርጉት ከሆነ ክላይንቶች እነሱን ሃየር የማድረግ እድላቸው በጣም አነስተኛ ነው። ጀማሪ ለሆኑ ሰዎች ትልቅ ገንዘብ ማውጣት ብዙ ጊዜ ክላይንቶች አይፈልጉም። ስለዚህ ይህንን አድቫንቴጅ መጠቀም ይቻላል። ሎር በማድረግ የመጀመሪያ ስራዎቻችንን ሬቲንግ ላይ ክላይንቶች ወደኛ እንዲመጡ አትራክት ማድረግ እንችላለን። አራተኛው ይህም በጣም ወሳኝ የሆነው ነገር የፕሮፋይላችን ኦቨርቪው ነው። ፕሮፋይላችን ኦቨርቪው ማለት ስለኛ የሚናገር አጭር ገለጻ የሚሰጥ ዲስክሪፕሽን የምናስገባበት ቦታ ነው። ስፔሲፊክ ፕሮፌሽናችንን ከላይ ታይትል አድርገን እናስገባለን። ኦቨርቪዋችን ላይ ደግሞ የምንሰራውን ስራ፣ ምን ያህል ልምድ እንዳለን በዛ ስራ፣ የሰራናቸው ስራዎች ካሉ እዛ ላይ ሜንሽን ማድረግ እንችላለን። ስኪሎች ካሉ የምንችላቸው ስኪሎች እነዚህ ናቸው ብለን ማስገባት እንችላለን። በተጨማሪ የምንጠቀማቸውን ሶፍትዌሮች ስፔሲፊካሊ እነዛን ሜንሽን ማድረግ እንችላለን። መርሳት የማይኖርብን አፍተር ኦል መጨረሻ ላይ ዲስክራይብ ካደረግን በኋላ የምንሰራቸውን ነገር ጠቀማቸውን ሶፍትዌሮች ወይም ደግሞ ክላይንቱ እንዴት አድርገን ሳቲስፋይ እንደምናደርገው እዛ ላይ ሜንሽን ካደረግን በኋላ ፋይናሊ ክላይንቱ እኛን ሪች አውት እንዲያደርገን፣ ኮሚኒኬት እንዲያደርገን፣ ሜሴጅ እንዲያደርገን ወይም ኢንቫይቱ ጆብ ብሎ ኮሚኒኬት እንዲያደርገን መግለጻችን ከታች ኮል ቱ አክሽን ማስገባታችን በጣም አስፈላጊ። የመጨረሻው እና አምስተኛው በጣም ወሳኙ ፓርት እንደው ብዙ ጊዜ ፍሪላንሰሮች ሲሳካላቸው የመጀመሪያ ስራ እንዲያገኙ የሚያደርገው ፓርት ፖርትፎሊዮ በጣም ወሳኙ ፓርት። ክላይንት እናንተን አይቷችሁ ታይትላችሁን አይቶ ፎቶችሁን አይቶ ሬቲንግ አይቶ ኦቨርቪውም ይሄን መስራት ይችላሉ፣ በዚህ መንገድ ሰርቭ ላደርግ ይችላሉ ብላችሁ ተናግራችሁ ክላይንቱ እናንተ ላይ ዲፔንድ የሚያደርገው በምትሰጡት ፖርትፎሊዮ ነው። ፖርትፎሊዮ ማለት ደግሞ የእናንተን የመጨረሻ አቅም ለክላይንቱ የምታሳዩበት፣ የኔ የመጨረሻ አቅም ይሄ እንዲህ የመሰለ ቪዲዮ ለአንተ ልሰራልህ እችላለሁ እያላችሁ ራሳችሁን ሴል የምታደርጉበት ቦታ ነው ማለት ነው። ይሄኛው በጣም ኢሴንሻል ነው። የምትሰሩትን ችሎታ ያላችሁን የምታሳዩበት ቦታ ነው። ይህንን ቦታ ቁጭ ብሎ አስቦ ቆንጆ ፖርትፎሊዮ ማስገባት በጣም ወሳኝነት አለው። ክላይንቶች ኢንቫይት እንዲያደርጉለት ስራ በጣም ወሳኝ ነው። እነዚህ ነጥቦች ተግባራዊ በማድረግ የመጀመሪያ ስራችሁን ማግኘት ትችላላችሁ።